የአሜሪካ የጦርነት የቀን ገደብ ደረሰ። ዛሬ በመካከለኛው ምስራቅ የታዩ አዳዲስ ክስተቶች የዓለምን ትኩረት ስበዋል። የነዳጅ ዋጋ ንረት፣ የትራምፕ ማስጠንቀቂያና የሊባኖስ ተኩስ አቁም የዛሬው ልዩ ዘገባችን ትኩረት ናቸው። መጀመሪያ ወደ ኢኮኖሚው እንለፍ። በዩናይትድ ስቴትስና በኢራን መካከል ያለው ውጥረት ዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖን አሳድሯል። በአሁኑ ሰዓት አንድ በርሜል ድፍድፍ ነዳጅ $106 በማለፍ የቅርብ ጊዜ ከፍተኛ ዋጋን አስመዝግቧል። ይህም የሆነው ወሳኝ በሆነው በሆርሙዞች መጥለያ የንግድ መርከቦች እንቅስቃሴ መገደቡ ነው። ወደ ዋይት ሃውስ ስናቀና ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ያላቸውን አቋም አጥብቀዋል። ለስምምነት የሚሆን ሰዓት እያለቀ ነው ሲሉ ያስጠነቀቁት ትራምፕ ማንኛውም መርከብ በባህር መስመሮች ላይ ለመንቀሳቀስ ከዩናይትድ ስቴትስ ባህር ኃይል ፈቃድ ማግኘት ይኖርበታል የሚል አዲስ መመሪያ ማውጣታቸውን አልጀዚራ ዘግቧል። በሌላ በኩል መጠነኛ እፎይታ የሰጠ ዜና ተሰምቷል። በሊባኖስ የነበረው የተኩስ አቁም ስምምነት እንዲራዘም ተወስኗል። ይህ ውሳኔ በአካባቢው ሰብአዊ እርዳታዎች እንዲደርሱና ለዘላቂ ሰላም መንገድን እንዲከፍት ተስፋ ተጥሎበታል። እንዲሁም የእስራኤል መከላከያ ሚኒስትር እስራኤል ካትዝ ከአሜሪካ አረንጓዴ መብራት ወይም ፈቃድ ካገኙ ኢራንን ወደ ድንጋይ ዘመን እንደሚመልሷት በይፋ ዝተዋል። ፕሬዝዳንት ዶናልድ ጄ ትራምፕ በእስራኤልና በሊባኖስ መካከል ያለውን የጊዜያዊ የተኩስ አቁም ስምምነት ለ3 ሳምንታት እንዲራዘም መወሰኑን አስታውቀዋል። ወደ ቤታቸው መመለስ ቢጀምሩም አሁንም ከፍተኛ የጦርነት ስጋት መኖሩን ተገልጿል። የኢራን ጠንካራ አቋም ኢራን በበኩሏ ለቀረበላት ማስፈራሪያ ምላሿን ሰጥታለች። የውጭ ጉዳይ ሚኒስትር አባስ አራግቺ እንደገለጹት የሀገሪቱ ተቋማትና የመከላከያ ኃይሎች ለማንኛውም ጥቃት ምላሽ ለመስጠት ተጠንቀቅ ላይ ናቸው ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የነበረውን የተኩስ አቁም ስምምነት ቢያራዝሙም በቴህራን ላይ የተጣለውን የባህር ላይ እገዳ ግን አሁንም እንደቀጠለ ነው። አሜሪካ የድርድር ጠረጴዛው ላይ ለመቀመጥ ከኢራን በኩል የሚመጣውን አዲስ ሐሳብ እየጠበቀች እንደሆነ ገልጻለች። ነገር ግን ለፕሬዝዳንቱ ታላቅ ፈተና የሆነው ከኢራን የሚመጣው ምላሽ ብቻ ሳይሆን በገዛ ሀገራቸው በአሜሪካ ኮንግረስ የተቀመጠው የጊዜ ገደብ ነው። እንደ አውሮፓውያኑ አቆጣጠር ግንቦት 1 የጊዜ ገደብ ለትራምፕ ወሳኝ ቀን ነው። እንደ አሜሪካው 1973 የጦር ስልጣን ሕግ መሰረት አንድ ፕሬዝዳንት ያለ ኮንግረስ ፈቃድ ወታደራዊ እርምጃ መውሰድ የሚችለው ለ60 ቀናት መሆኑ ይታወቃል። ይህ የ60 ቀናት ገደብ ደግሞ በሚቀጥለው ሳምንት ግንቦት 1 ያበቃል ብለዋል። ጥያቄው አሁን ይሄ ነው። ትራምፕ ከግንቦት 1 በኋላ ጦርነቱን ይቀጥላሉን? ሕጉ እንደሚለው ከሆነ ኮንግረሱ ካልፈቀደላቸው በቀር ፕሬዝዳንቱ ጦርነቱን የማቆም ግዴታ አለባቸው። በመሆኑም ከመጪዎቹ ጥቂት ቀናት ውስጥ ከአሜሪካ ኮንግረስ በሚሰጠው ውሳኔ የዓለምን ትኩረት ስቧል። ውድ ተመልካቾቻችን እነዚህ ሁኔታዎች በዓለም ኢኮኖሚና ፖለቲካ ላይ ምን አይነት ተጽዕኖ ይኖራቸዋል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት አጋሩን። ወቅታዊና እውነተኛ መረጃን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።